በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለነሐሴ ጾም መባቻና ለሐምሌ ወር አበይት የቅዱሳን በዓላት በሰላም አደረሳችሁ። በዚህ ሳምንት ከሐምሌ 26 እስከ ነሐሴ 2 ባሉት ተከታታይ 7 ቀናት ውስጥ የሚታሰቡትንና የታላላቁን ቅዱሳን አባቶቻችንና የሐዋርያትን የነቢያትንና የሰማዕታትን ገድልን ድንቅ ታሪክ ይዘንላችሁ ቀርበናል። ብርሃነ ክርስትናን ስላበሩልን አበው፣ ስለ ሃይማኖታቸው ሲሉ መስዋዕትነትን ስለከፈሉ ሰማዕታት እና በጸሎታቸው ዓለምን ስለጠበቁ ጻድቃን ታሪክ አብረን እንማራለን። ቪዲዮውን በማየት መንፈሳዊ በረከቱን እንድትካፈሉ እንዲሁም መልእክቱን ለሌሎች ወገኖቻችን በማጋራት የከበረውን የቃል አገልጋይ እንድትሆኑ በአክብሮት እንጋብዛችኋለን። በሐምሌ 26 ቀን የሚከበሩ ዓመታዊ ቅዱሳን በዓላት እንኳን ለብርሃነ ክርስትና አባታችን ለአቡነ ሰላማ ከሳቴ ብርሃን፣ ለአረጋዊ ቅዱስ ዮሴፍና ለአባ ጢሞቴዎስ ዘአልቦጥሪት ዓመታዊ የዕረፍት በዓል በሰላም አደረሳችሁ። የአቡነ ሰላማ ከሳቴ ብርሃን ታሪክ በትውልዳቸው ግሪካዊ ቢሆኑም በሶርያ ምድር ያደጉት ፍሬምናጦስ ወደ ኢትዮጵያ የመጡት በድንገተኛ አደጋ ቢመስልም ውስጡ ግን ታላቅ የእግዚአብሔር ፍቃድ ነበረበት። በአራተኛው መቶ ክፍለ ዘመን በደንበር ጠባቂዎች ተይዘው ከባልንጀራቸው ኤድሲዮስ ጋር ወደ አክሱም ቤተ መንግስት መጡ። በዚያም ገና በሕፃንነታቸው የነበሩትን ኢዛናንና ሳይዛናን በእግዚአብሔር ፍርሃት ኮትኩተው አሳድገዋል። ንጉሥ ታዜር ሲያርፍ ሕፃናቱ መንበሩን ሲረከቡ ፍሬምናጦስ የክርስትናን ብርሃን ሙሉ በሙሉ ለማብራት ወደ ግብጽ ተላኩ። ታላቁ ሐዋርያዊ አባት ቅዱስ አትናቴዎስም ሰላማ ብሎ ሰየማቸው። በጵጵስና በንዋየ ቅዱሳትና በመጻሕፍት ተሸልሞ ወደ ሀገራቸው መለሳቸው። አቡነ ሰላማ ወደ ኢትዮጵያ እንደተመለሱም ነገሥታቱን ኢዛናና ሳይዛናን አጥምቀው አብርሃና አጽብሃ ብለው ስም አወጡላቸው። ለሕዝቡም የጥምቀትን በረከት አደሉ። አቡነ ሰላማ በሀገራችን ያከናወኗቸው ትሩፋቶች እጅግ ታላላቅ ናቸው። ለምሳሌ የክህነትና የጵጵስናን ማዕረግ ከእውነተኛው ምንጭ አምጥተዋል። ክርስትናንና ጥምቀትን በሀገራችን አስፋፍተዋል። ቅዱሳት መጻሕፍትን ከውጭ ቋንቋዎች ተርጉመዋል። ገዳማዊ ሕይወትን መስርተዋል። የግዕዝ ቋንቋን ከግራ ወደ ቀኝ እንዲጻፍ እርባታ እንዲኖረውና ከአበገደ ወደ ሐለሃመ እንዲቀየር በማድረግ ታላቅ የፊደል አብዮት አድርገዋል። በዚህም ምክንያት ገድላቸው ወበእንተዝ ተሰይመ ከሳቴ ብርሃን፣ ስለዚህም ብርሃንን የገለጠ ተባለ እያለ ያከብራቸዋል። ከመልካሙ ገድል በኋላም በ352 ዓመተ ምህረት በሰላም አርፈዋል። የቅዱስ ዮሴፍ አረጋዊ ታሪክ በአዲስ ኪዳን መባቻ ላይ ስም አጠራሩ ከከበረ ደጋግ እስራኤላውያን አንዱ የእመቤታችን ጠባቂ ደጉ ሽማግሌ ቅዱስ ዮሴፍ አረጋዊ ነው። ቅዱስ ዮሴፍ በ75 ዓመቱ ባለቤቱ ማርያም ከሞተችበት በኋላ በ91 ዓመቱ የእመቤታችን ንጽሕና ይጠብቅና ያገለግል ዘንድ በመንፈስ ቅዱስ ተመረጠ። ደጉ ሽማግሌ ቅዱስ ዮሴፍ ቢያረጅና ቢደክምም እመቤታችንና ሕፃኑን ኢየሱስን ለማገልገል ግን አልደከምም። የስደት መንገዱን፣ የረሃብና የጥማቱን፣ የጭንቁና የመከራውን መንገድ ሁሉ አብሯቸው ተካፈለ። ከእመቤታችንና ከአምላክ ልጇ ጋር ለ16 ዓመታት አብሮ ኖረ። በ16 ዓመተ ምህረት በተወለደ በ91 ዓመቱ ማለት ነው ሲያርፍ ጌታችን ኢየሱስ ክርስቶስ ሥጋህ አይፈርስም አይበሰብስም ብሎ ታላቅ ቃል ኪዳን ገብቶለታል። መጽሐፈ ስንክሳር እንደሚለው እስከ ዛሬ ድረስ ሥጋው ሳይበሰብስና ሳይፈርስ በመቃብር ውስጥ ይገኛል። የቅዱስ ጢሞቴዎስ ዘአልቦጥሪት ታሪክ በአራተኛው መቶ ክፍለ ዘመን የእስክንድርያ ፓትርያርክ የነበረውን የታላቁን አባት የቅዱስ ጢሞቴዎስ ታሪክ እንመልከት። ቅዱስ ጢሞቴዎስ የሐዋርያውን ቅዱስ አትናቴዎስ ደቀ መዝሙር ሲሆን ከዓለም ሀብትና ንብረት ምንም ነገር ስላልነበረው ዓለምንና ገንዘብን በመናቁ ምክንያት ዘአልቦጥሪት ወይም ገንዘብ የሌለው ነዳይ በመባል ይታወቃል። በ381 ዓመተ ምህረት በቁስጥንጥንያ ጉባኤ ላይ ማህበሩን በሊቀ መንበርነት መርቷል።
መናፍቃን የተናገሩትን የክህደት ትምህርት በጠንካራ ሃይማኖታዊ ምላሽ በመቃወም ቤተክርስቲያንን ከሐሰተኞች ጠብቋል። በቅድስናና በትሕትና ተመላልሶ በ387 ዓመተ ምህረት በዚሁ ቀን አርፏል። የአቡነ ሰላማ ክሳቴ ብርሃን የቅዱስ ዮሴፍ አረጋዊና የቅዱስ ጢሞቴዎስ በረከታቸውና ረድኤታቸው ከሁላችን ጋር ይሁን፣ አሜን። በሐምሌ 27 ቀን የሚከበሩ ዓመታዊ የቅዱሳን በዓላት እንኳን ለአበው ቅዱሳን ለሴት ነቢይ ለነቢዩ ቅዱስ ሕዝቅኤል እና ለፍቁረ እግዚእ ቅዱስ ዮሐንስ ወንጌላዊ ዓመታዊ በዓል በሰላም አደረሳችሁ። የአባታችን የቅዱስ ሴት ነቢይ ታሪክ ነው። የአባታችን አዳምና የእናታችን ሔዋን ሕይወት ከገነት መውጣት በኋላ በብዙ ፈተና የተሞላ ነበር። የመጀመሪያዎቹ ልጆቻቸው ቃየንና አቤል ከተወለዱ በኋላ ቃየን ወንድሙን አቤልን ገደለው። ይህ ድርጊት ለአባታችን አዳም እጅግ መራር ነበር። አዳም የደጉን ልጁን የአቤልን አስከሬን አቅፎ 4 ኢዮቤልዩ ማለትም ሙሉ 28 ዓመታትን ሙሉ በሐዘን ተቀመጠ። እግዚአብሔርም ይህንን ሐዘን ተመልክቶ በሔዋን ማኅፀን ሌላ የተባረከ ፍሬ አሳደረ። ስሙንም ሴት አሉት። ትርጉሙም የአቤል ምትክ ማለት ነው። ሴት በቅንነቱና በደግነቱ አዳምን ይመስል ነበር። ዓለም የሚድንባት የእመቤታችን የቅድስት ድንግል ማርያም ምስጢራዊ መሰረት ከሴት ወገን እንደሚሆን ተወሰነ። ለዚህም ነው ሊቁ አባ ሕርያቆስ በቅዳሴ ማርያም ላይ ሂሩቱ ለሴት የሴት ደግነቱ በጎነቱና ቅንነቱ አንቺ ነሽ እያለ እመቤታችንን ያመሰገናት። አባታችን አዳም ሲያርፍ የእግዚአብሔርን አደራ ወርቅ፣ ዕጣንና ከርቤውን ለሴት አስረከበው። ሴትም ወላጆቹን በታላቅ ክብር ገንዞ ቀበረ። አገልግሎቱንም በታማኝነት ፈጽሞ በ912 ዓመቱ በሰላም አረፈ። የነቢዩ ቅዱስ ሕዝቅኤል ታሪክ ቀጥለን ከጌታችን ልደት በፊት በ500 ዓመት ገደማ የነበረውን ከአበይት ነቢያት አንዱ የሆነውን ቅዱስ ሕዝቅኤልን እንመልከት። ቅዱስ ሕዝቅኤል የእስራኤል ሕዝብ ወደ ባቢሎን በምርኮ በሚወርዱበት ጊዜ አብሮ ወርዶ በስደት ምድር ወገኖችን አስተምሯል። ጸጋው እጅግ ታላቅ ከመሆኑ የተነሳ በግራ ጎኑ ተኝቶ በመጸለይ ብቻ 600 ሙታንን አስነስቷል። በዛሬው ዕለት በፈለገ ኮቦር ታላላቅ ምስጢራትን በራእይ ተመልክቷል። አንደኛ የእግዚአብሔርን ዙፋን አምላክ በኪሩቤል ዙፋን ላይ ተቀምጦ ሲሰለስና ሲቀደስ አይቷል። ሁለተኛ የትንሣኤን ምስጢር በመጨረሻ ዘመን ትንሣኤ ዘጉባኤ እንደሚደረግ ተመልክቷል። ሶስተኛ የእመቤታችን ድንግልና እመቤታችን ኋለታ ምስራቅ የምስራቅ ደጅ ሆና አይቷታል። የኃያላን ጌታ ሳይከፍት ገብቶ ሳይከፍት እንደወጣ ትንቢት ተናገረ። በመጨረሻም ሕዝቡ ከክፋታቸው ስላልተመለሱ ቅዱሱን ነቢይ አሰቃይተው ገለውታል። የቅዱስ ዮሐንስ ወንጌላዊ ታሪክ በመንግሥተ ሰማያት ታላቅ የተባለውን የአምላካችን የኢየሱስ ክርስቶስን ፍቁር ደቀ መዝሙር ቅዱስ ዮሐንስ ወንጌላዊን እንመለከታለን። ቅዱስ ዮሐንስ ገና በወጣትነቱ ጌታን ተከተለ። በንጽህናውና በፍቅሩ ምክንያት ከምንም ነገር በላይ ከጌታ ጎን አይለይም ነበር። እስከ እግረ መስቀሉ ድረስ አብሮ በመቆሙ እመቤታችንን በአደራ ተቀበለ። ከእርሷም ጋር ለ15 ዓመታት ሲኖር ታላቅ የመንፈስ ቅዱስ ምስጢር መዝገብ ሆነ። በዚህም ቀን ቅዱስ ዮሐንስ በታናሽ እስያ ለሰባቱ አብያተ ክርስቲያናት መስበኩና ቤተ ክርስቲያኑ የተቀደሰችበት ወይም ቅዳሴ ቤቱ ይታሰባል። 3 መልእክታትን የራእይ መጽሐፍንና ወንጌልን ጽፎልናል። እናት ቤተክርስቲያን እርሱን ስትጠራው ወንጌላዊ፣ ሐዋርያ፣ ሰማዕት ዘእንበለ ደም፣ አቡቀለምሲስ፣ ፍቁረ እግዚእ፣ ርዕሰ ደናግል እና ንስሐ ሰራሪ እያለች በብዙ ድንቅ ስሞች ታከብረዋለች። በቅዱስ ዮሐንስ ላይ ያደረ የእመቤታችን የድንግል ማርያም የአንድ ልጇ ፍቅር የሴት ደግነቱና የሕዝቅኤል በረከቱ ከሁላችን ጋር ይሁን፣ አሜን። በሐምሌ 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት እንኳን ለቅዱሳን ጻድቃን ለእንድራኒቆስ እና ለባለቤታቸው ለአትናሲያ እንዲሁም ለታላቁ ኢትዮጵያዊ ጻድቅ ለአቡነ ፊልጶስ ዘደብረ ሊባኖስ ዓመታዊ የዕረፍት በዓል በሰላም አደረሳችሁ። የጻድቃኑ ቅዱስ እንድራኒቆስና ቅዱስ አትናሲያ ታሪክ
በአራተኛው መቶ ክፍለ ዘመን የኖሩት ቅዱስ እንድራኒቆስና ቅዱስ አትናስያ እግዚአብሔር የቀደሰው ጋብቻ ምን እንደሚመስል ለዓለም ያሳዩ ደጋግ ባለትዳሮች ነበሩ። በሥርዓተ ተክሊል ከተጋቡ በኋላ ከምንም ነገር በፊት ፈጣሪያችንን በምን እናስደስተው ብለው ተወያዩ። ሁልጊዜ እንግዳ ለመቀበል ነዳያን ለመመገብና በጾም በጸሎት ለመወሰን ቃል ገቡ። እግዚአብሔርም ዮሐንስና ማርያም የሚባሉ ሁለት ልጆችን ሰጣቸው። ነገር ግን ሕፃናቱ በ12 ዓመታቸው በድንገት በአንድ ቀን ታመው ሞቱ። ቅዱስ እንድራኒቆስ መራር እንባውን እያፈሰሰ አምላከ ኢዮብ አንተ ሰጠኝ፣ አንተ ነሳኝ፣ ስምህ ለዘላለም ይባረክ ብሎ ፈጣሪውን አመሰገነ። እናቲቱ አትናስያ በመቃብራቸው ላይ ተደፍታ ስታለቅስ ደግሞ ቅዱስ መልአክ ልቧን ወደ ሰማይ አሳርጎ ልጆቿ በገነቱ ውስጥ ከቅዱሳኑ ጋር ሐሴት ሲያደርጉ አሳያት። ከዚህ ድንቅ ራእይ በኋላ ንብረታቸውን ለነዳያን አካፍለው ወደ ገዳመ አስቄጥስ ለመሄድ ወሰኑ። ቅድስት አትናስያ የነፍስ አባቷ አባ ዳንኤል ፈቅደውላት እንደ ወንድ መነኩሴ ለብሳ ተጋደለች። በመጨረሻም ሁለቱ ባለትዳሮች ባልና ሚስት መሆናቸውን ሳይነጋገሩ ለ12 ዓመታት በአንድ ላይ በቅድስናና በተጋድሎ አብረው ኖሩ። በዛሬው ዕለት ቅድስት አትናስያ ስታርፍ ቅዱስ እንድራኒቆስ ሚስቱ መሆኗን አውቆ አለቀሰ። እርሱም ወዲያው በጸሎት እንደተከተላት በሰላም አረፈ። የታላቁ ጻድቅ የአቡነ ፊልጶስ ዘደብረ ሊባኖስ ታሪክ። ቀጥለን የሀገራችን የኢትዮጵያን ቤተክርስቲያን በስብከተ ወንጌል ካበሩት ከ12ቱ ንውራነ እድ አንዱ የሆኑትን ታላቁን ጻድቅ አቡነ ፊልጶስን ዘደብረ ሊባኖስን እንመልከት። አቡነ ፊልጶስ በ1266 ዓመተ ምህረት በሸዋ ምድር ተወልደው ገና በ15 ዓመታቸው የመነኑ የጻድቁ የአቡነ ተክለ ሃይማኖት ታማኝ ደቀ መዝሙር ነበሩ። የደብረ ሊባኖስ ገዳም ሶስተኛ እጨጌ አበምኔት በመሆን ገዳሙን ለ28 ዓመታት በታላቅ ጥበብ መርተዋል። በዘመናቸው የነበሩትን ነገሥታት ስለ እውነትና ስለ ሃይማኖት በግልጽ በመገሰጻቸው ምክንያት ብዙ ስደት፣ እስራት፣ ግርፋትና መከራ ደርሶባቸዋል። በስደትም ለ6 ዓመታት ከ9 ወር ከቆዩ በኋላ በተወለዱ በ74 ዓመታቸው በ1341 ዓመተ ምህረት በዛሬው ዕለት በሰላም አርፈዋል። የቅዱሳኑ የእንድራኒቆስና የአትናስያ እንዲሁም የጻድቁ የአቡነ ፊልጶስ በረከታቸውና ረድኤታቸው ከሁላችን ጋር ይሁን፣ አሜን። በሐምሌ 28 ቀን የሚከበሩ ዓመታዊ ቅዱሳን በዓላት እንኳን ለቅዱስ ታዲዮስ ሐዋርያ የአጽም ፍልሰት፣ ለሰማዕቱ ለቅዱስ ዋርስኖፋ እና ለታላቁ ጻድቅ ለእጨጌ አባ ዮሐንስ ዘጉንድ ዓመታዊ በዓል በሰላም አደረሳችሁ። የቅዱስ ታዲዮስ ሐዋርያ የአጽም ፍልሰት ታሪክ። ቅዱሳን ሐዋርያት ጌታችንን በተከተሉበት ወቅት ቅዱስ ታዲዮስ በ30ዎቹና በ40ዎቹ ዕድሜ ክልል ውስጥ የነበረ ታላቅ ሐዋርያ ነው። በቀደመ ስሙ ልብዲዮስ ይባል የነበረው ቅዱስ ታዲዮስ ከ12ቱ ሐዋርያት አንዱ ሆኖ ተመርጦ በባለ 57 ልሳናትን ተቀብሎ አይጉረ ስብከትን በመዞር እስከ እርጅናው ድረስ ወንጌልን ሲሰብክ ኖሯል። በሶርያ ምድር ካረፈ ከ250 ዓመታት በኋላ ታላቁ ንጉሥ ቅዱስ ቆስጠንጢኖስ ቤተክርስቲያኑን አንጾለት በዛሬው ዕለት የከበረ አጽሙ በታላቅ ክብር ወደ ቆስጠንጢንያ ፈልሷል። ከሐዋርያው ዘንድ እጅግ ድንቅ የሆኑ ታምራት ተደርገዋል። የቅዱስ ዋርስኖፋ ሰማዕት ታሪክ። ቀጥለን በቅድስናውና በመንፈሳዊ ተጋድሎው ታላቅ የነበረውን የግብፃዊውን የቅዱስ ዋርስኖፋን ታሪክ እንመልከት። በሀገሩ የነበረው ጳጳስ ባረፈ ጊዜ ሕዝቡና ሊቃውንቱ በሙሉ ቅዱስ ዋርስኖፋን ለጵጵስና መረጡት። እርሱ ግን የክብርን ሹመት በመሸሽ በሌሊት ጠፍቶ ወደ በረሃ በመግባት በጾምና በጸሎት ተወሰነ። ነገር ግን በዘመነ ሰማዕታት ብዙ ክርስቲያኖች ስለ ክርስቶስ ሲሉ ሕይወታቸውን አሳልፈው እንደሚሰጡ መልአከ እግዚአብሔር ሲነግረው ለካስ እንዲህ ያለው ሰማያዊ ክብር አምልጦኛል ብሎ ከበረሃው ወጣ። በመኮንኖቹ ፊት ቆሞ ስለ ክርስቶስ አምላክነት በግልጽ በመመስከር በብዙ ስቃይ አልፎ በዛሬው ዕለት የሰማዕትነትን አክሊል ተቀዳጅቷል። የታላቁ ጻድቅ የእጨጌ አባ ዮሐንስ ዘጉንድ ታሪክ። በትውልድ እስራኤላዊ ቢሆኑም ተጋድሏቸውን በሀገራችን በኢትዮጵያ በፈጸሙት በታላቁ ጻድቅ በእጨጌ አባ ዮሐንስ ዘጉንድ ታሪክ እናስባለን። ጻድቁ አባ ዮሐንስ ከጻድቁ አቡነ ገብረ መንፈስ ቅዱስ ቀጥሎ በ500 ዓመታቸው ያረፉ ረጅም ዕድሜ ያላቸው ታላቅ አባት ነበሩ። በኢየሩሳሌም ለ50 ዓመታት በኢትዮጵያ ደግሞ ለ450 ዓመታት በጽኑ ተጋድሎ ኖረዋል። በደብረ ሊባኖስ ገዳም ለ50 ዓመታት እጨጌ አበምኔት ሆነው ያገለገሉ ሲሆን
የመጨረሻው ዘመናቸውን ያሳለፉት ራሳቸው በመሰረቱት በሰሜን ጎንደር በለሳ ወረዳ በሚገኘው በጉንድ ተክለ ሃይማኖት ገዳም ውስጥ ነው። ጻድቁ በ500 ዓመታቸው በዛሬው ዕለት በሰላም አርፈዋል። የሐዋርያው ቅዱስ ታዲዮስ፣ የሰማዕቱ ቅዱስ ዋርስኖፋ እና የጻድቁ እጨጌ አባ ዮሐንስ በረከታቸውና ረድኤታቸው ከሁላችን ጋር ይሁን፣ አሜን። በሐምሌ 30 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። መሐሪው እግዚአብሔር በአባታዊ ርኅራኄው ጠብቆ ታላቁን የሐምሌን ወር በሰላም አስፈጸመን። እንኳን ለሐዋርያው ለቅዱስ እንድርያስ፣ ለቅዱስ ጳውሎስ መናኔና ቤተሰቡ፣ ለሊቀ መላእክት ለቅዱስ ሱሪያል እና ለሰማዕታቱ ለቅዱሳን መርቆሬዎስና ኤፍሬም ዓመታዊ በዓል በሰላም አደረሳችሁ። የሐዋርያው የቅዱስ እንድርያስ ታሪክ። ቅዱስ እንድርያስ የሊቀ ሐዋርያት የቅዱስ ጴጥሮስ ታናሽ ወንድም ሲሆን የመጥምቁ ዮሐንስ ደቀ መዝሙር ነበር። መጥምቁ ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ማለቱን ሰምቶ ወዲያውን ጌታን ተከተለ። በዚህም የመጀመሪያው የክርስቶስ ደቀ መዝሙር ለመባል በቃ። በዛሬው ዕለት ሐዋርያው ከአርዲቱ ጋራ 30 ቀን የሚፈጅ የባህር ጉዞ ለማድረግ ሲነሳ መርከበኞቹ አልጭንም ቢሏቸው የክብር ባለቤት ጌታችን ኢየሱስ ክርስቶስ ወጣት መርከበኛ መስሎ ተገለጠላቸው። የ30 ቀኑንም መንገድ በሰዓታት ልዩነት እንዲጨርሱ አደረጋቸው። ቅዱስ እንድርያስም መርከበኛው ጌታችን መሆኑን ባወቀ ጊዜ ደንግጦ አለቀሰ። ጌታችንም አይዞህ እኔ ካንተ ጋር ነኝ ብሎ አጽናናው። የቅዱስ ጳውሎስ መናኔና የቤተሰቡ ድንቅ ታሪክ። በአራተኛው መቶ ክፍለ ዘመን የነበረውን የታላቁን ምጽዋተኛ የቅዱስ ጳውሎስ መናኔና የቤተሰቡን አስደናቂ ታሪክ እንመልከት። ቅዱስ ጳውሎስ ምጽዋት ወዳጅ ነበረና ሀብቱን ሙሉ በሙሉ ለነዳያን ሰጥቶ ጨረሰ። ነገር ግን መመጽወቱን ማቆም ስላልቻለ ከቤተሰቡ ጋር ተማክሮ ሁለቱን ልጆቹን ደግሞ ደግ ባለቤቱንና በመጨረሻም ራሱን ለገዳማት በመሸጥ ያገኘውን ገንዘብ ለነዳያን መጸወተ። ወደ ተሸጠበት ገዳም ገብቶ ጌታ ሆይ የሰጠኝን ሁሉ ለአንተ መልሼ ይኸው መጥቻለሁ ብሎ ሲጮህ ጌታችን ወዳጄ ሆይ በአንተ ደስ ብሎኛል ተቀብያለሁ ሲል ከሰማይ መለሰለት። ሙሉ ቤተሰቡም በመናኔ ተጋድሏቸውን ፈጽመው በዛሬው ዕለት አርፈዋል። የሊቀ መላእክት የቅዱስ ሱሪያል እና የሰማዕታቱ ታሪክ። በሶስቱ ሰማያት ካሉት 9 ዓለም መላእክት አንዱ የሥልጣናት አለቃ የሆነውን የሊቀ መላእክት የቅዱስ ሱሪያል እስራኤልን የቅዳሴ ቤቱን መታሰቢያ እናስባለን። ቅዱስ ሱሪያል ኖህን መርከብ ሲሰራ ያገዘው ከጥፋት ውሃም ያዳነው ርኅሩህ መልአክ ነው። እንዲሁም በአራተኛው መቶ ክፍለ ዘመን በገዳመ አስቄጥስ መናፍቃን የመቅደሱን መንበር ለማርከስ ሲሞክሩ በክርስቶስ አምላክነት የማያምን በዚህ መቅደስ አይሰዋም ብለው በድፍረት በመሞገት አጥንቶቻቸው እስኪሰባበሩ ድረስ ተደብድበው በዛሬው ዕለት የሰማዕትነት አክሊል የተቀዳጁትን ቅዱሳን መርቆሬዎስንና ኤፍሬምን እናስባለን። የሐዋርያው ቅዱስ እንድርያስ፣ የቅዱስ ጳውሎስ መናኒ እና ቤተሰቡ፣ የሊቀ መላእክት የቅዱስ ሱሪያል እንዲሁም የሰማዕታቱ የቅዱሳን መርቆሬዎስና ኤፍሬም በረከታቸውና ረድኤታቸው ከሁላችን ጋር ይሁን። ወርሃ ሐምሌን በሰላም ያስፈጸመን አምላካችን እግዚአብሔር ይመስገን። አዲሱን ወርሃ ነሐሴንም የሰላም የንስሐና የፍቅር ያድርግልን፣ አሜን። በነሐሴ 1 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። እንኳን ለቅድስት ጾመ ፍልሰታ ለማርያም፣ ለጻድቃኑ ቅዱስ ዮሴፍ እና ቅዱስ ኒቆዲሞስ እንዲሁም ለሰማዕቱ ለቅዱስ አቦሊ ዓመታዊ በዓል በሰላም አደረሳችሁ። የቅድስት ጾመ ፍልሰታ ለማርያም ታሪክ። ቸሩ እግዚአብሔር ለሰው ልጆች ከሰጣቸው ታላላቅ የጸጋ መንገዶች አንዱ ጾም ነው። ፍልሰታ ማለት የእመቤታችንን የቅድስት ድንግል ማርያምን የእርገት ጉዞ የሚያዘክር ድንቅ በዓል እና ጾም ነው። እመቤታችን በዚህ ዓለም 64 ዓመታትን ኖራ ካረፈች በኋላ ስጋዋ አልፈረሰም። እንደ ልጇ ትንሣኤ ተነስታ ወደ ሰማይ አርጋለች። ይህችን ጾም የጀመሩት አበው ሐዋርያት ሲሆኑ ከአጽዋማት ሁሉ እጅግ የተወደደችና የሚናፍቋት ናት። አቅማችን በፈቀደ መጠን በጸሎት በሰዓታት በኪዳንና በቅዳሴ ተግተን የጾሙን በረከት እንድንቀበል ወላዲተ አምላክ ትርዳን። የቅዱስ ዮሴፍና የቅዱስ ኒቆዲሞስ ታሪክ። የጌታችን የቅዱስ ሥጋ ከመስቀል አወርደው በፍቅርና በክብር የገነዙትን ደጋግ አባቶች ቅዱስ ዮሴፍና ቅዱስ ኒቆዲሞስን እናስባለን። በዚያች አስፈሪ ሰዓት አይሁድን ሳይፈሩ ወደ ጲላጦስ ገብተው የጌታን ሥጋ ለመኑ። እንባቸው በፊታቸው እየወረደ
ከመስቀል አውርደው በፍታና በሽቱ ገነዙት። ጌታችን ኢየሱስም ከተነሳ በኋላ እየሳማችሁና አክብራችሁ እንደገነዛችሁኝ እኔም በሰማይ በእንቁ ዙፋን ላይ አስቀምጣችኋለሁ ሲል ታላቅ ቃል ኪዳን ገብቶላቸዋል። በበጎ ሽምግልናም አርፈዋል። የሰማዕቱ ቅዱስ አቦሊ ታሪክ። በመጨረሻም የንጉሥ ቅዱስ ዮስጦስና የንግሥት ቅድስት ታውክልያ ልጅ የሆነውን የቤተ ክርስቲያናችን እንቁ ቅዱስ አቦሊን እንመልከት። ቅዱስ አቦሊ የንግስናውን ክብር አልጋ ትቶ ስለ ክርስቶስ ፍቅር ሲል መራር ስቃይን መረጠ። ቆዳውን በቁሙ እስከ መግፈፍና በጫውና በኮምጠጤ እስከ መታሸት ድረስ ታላቅ ስቃይን በጽናት ታገሰ። በሊቀ መላእክት በቅዱስ ሚካኤል ተራዳይነት ድንቅ ታምራትን እያደረገ የሞቱ ሰዎችን እንኳ ሳይቀር አስነስቷል። በዛሬው ዕለት የሰማዕትነትን አክሊል ተቀዳጅቷል። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳኑ የዮሴፍና የኒቆዲሞስ እንዲሁም የሰማዕቱ የቅዱስ አቦሊ በረከታቸውና ረድኤታቸው ከሁላችን ጋር ይሁን። ወርኃ ነሐሴንም ጾመ ፍልሰታን የሰላም የንስሐና የበረከት ያድርግልን፣ አሜን። በነሐሴ 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት እንኳን ለቅዱሳት እናቶቻችን ለቅድስት አትናስያና ለቅድስት ኢዮጵራቅስያ ዓመታዊ የዕረፍት በዓል በሰላም ያደረሳችሁ። የቅድስት አትናስያ ብሩክ ታሪክ። በአራተኛው መቶ ክፍለ ዘመን የኖረችውን ቅድስት አትናስያ ሀብቷን ለአምላኳ ሰጥታ ነዳያንን በመመገብና እንግዶችን በመቀበል የምትታወቅ ታላቅ እናት ነበረች። ነገር ግን በክፉ ጎረቤቶች ማታለል ከቅድስና ጎዳና ወጥታ ሀብቷ አልቆ አካሏን ለዝሙት እስከ መሸጥ ደረሰች። የወቅቱ ገዳማውያንም ስለ እርሷ አለቀሱ። አባ ዮሐንስ ሐጺርም ሊታደጋት ላኩት። አባ ዮሐንስም አጋንንቱን በጸሎት ሲያርቅላት አትናስያ ወደ ልቧ ተመለሰች። ንስሐ ገብታ ዘወር ብላ ወደ ኋላ ሳታይ ባዶ እግሯን አባ ዮሐንስን ተከተለች። በጉዞ ላይ እያሉ በድካም አርፋ ነፍሷ በብርሃን አምድ ወደ ሰማይ ስትወጣ አባ ዮሐንስ ተመለከተ። እግዚአብሔርም ገና ከቤቷ ተጸጽታ ስትወጣ ነው ይቅር ያልኳት ሲል ታላቅ የይቅርታና የንስሐ ምስክርነቱን ገለጸላት። የቅድስት ኢዮጵራቅስያ ድንግል ታሪክ። ቀጥለን ገና በ6 ዓመቷ የዓለምን ክብር ንቃ ወደ ምናኔ የገባችውን የቅድስት ኢዮጵራቅስያን ታሪክ እንመልከት። እናቷ ከገዳም ልትወስዳት ስትመጣ ያቺ ብላቴና እኔ ከእንግዲህ የክርስቶስና የድንግል እናቱ ንብረት ነኝ በማለት እዚያው ቀረች። እናቷም በልጇ ውሳኔ ተደንቃ አብራ መንኩሳለች። ቅድስት ኢዮጵራቅስያ እህል በ7 ቀን አንድ ጊዜ ብቻ እየቀመሰች ለ40 ቀናት ያህል በጸሎት በተመስጦ በመቆም ታላቅ ተጋድሎ አደረገች። የዲያብሎስንም ፈተና በጽናት አሸንፋ ድውያንንም በመፈወስና ድንቅ ታምራትን በማድረግ በዛሬው ዕለት በክብር አርፋለች። የተወደዳችሁና የተከበራችሁ የአምላክ ቤተሰቦች በእነዚህ ባለፉት 7 ቀናት የቅዱሳን ታሪክ የሐዋርያትን ተጋድሎና የሰማዕታትን አክሊል አብረን ተመልክተናል። በበረከታቸውም ተሳታፊ ሆነናል። የቅዱሳኑ አምላክ እግዚአብሔር አምላካችን ከቅዱሳኑ እውነተኛውን ሃይማኖት፣ ጽናቱን፣ ንስሐውን፣ ትሕትናውን፣ ፍቅሩን በልቦናችን ይጻፍልን። ይህን መንፈሳዊ ታሪክ እስከ መጨረሻው ስለተከታተላችሁን እጅግ አድርገን እናመሰግናለን። ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረግ ለመንፈሳዊ ወንድሞቻችሁና እህቶቻችሁ ታደርሱ ዘንድ በእግዚአብሔር ፍቅር እንጠይቃለን። የቅዱሳት እናቶቻችን የቅድስት አትናስያና የቅድስት ኢዮጵራቅስያ እንዲሁም የቅዱሳን ሁሉ በረከትና ረድኤት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።